ሰላም ጤና ይስጥልኝ። እንዴት ናችሁ ተመልካቾቼ? አማን ነው ወይ? ተመልሼ መጥቻላችኋለሁ። ዛሬ ትንሽ ፈታ ዘና የሚያደርጉ ቪዲዮችን አሳያችኋለሁ። አብራችሁኝ ቆዩ። አዲስ ናችሁ ሰብስክራይብ አድርጉ። ሰብስክራይብ ወደ መጀመሪያ ቪዲዮ በቀጥታ የመጀመሪያ ቪዲዮ የሚሆነው አዶናይ ቲንክ ሰሞኑ ወደ ከአሜሪካን ሄዷል 1000 ህጻናት በሚል ለማሳከም ማለት ነው። እርግጠኛ ነኝ ከዛ በላይ ያሳካዋል። ምክንያቱም ሰው በጣም ኢንተረስትድ ነው፣ እየጠበቀ ነው። በዛ ላይ እንደባለፈው አይነት ሰት ይፈጠራል ብዬ አልጠብቅም። መልእክቱን እናዳምጥና አብረን እንመጣለን። ሰላም ያገሬ ልጆች እንደምን አላችሁ? አዶናይ ነኝ። እንግዲህ ትንሽ ጠፍቼባችኋለሁ አውቃለሁ። አሜሪካ ከገባው ጀምሮ በጣም ብዙ ስራዎች እየሰራው ነበረ። እነዚህ 1000 ልጆችን ለማገዝ ፕላን እያደረኩኝ ነበረ። በምን በኩል ባግዛቸው ይሻለኛል ብዬ ማለት ነው። ለዛም ነው ነገ 1 PM ኢስተርን ታይም ወይም ደግሞ በኢትዮጵያ ሰዓት አቆጣጠር 3 ሰዓት ከምሽቱ ላይቭ ገባለው። የሚያግዙኝ ሌሎች ቲክቶከሮችም ይኖራሉ፣ ኮንተንት ክሬተሮች በጣም የምወዳቸውና እማከብራቸው። አብረን ሆነን እነዚህ 1000 ልጆች ለማዳን እንሞክራለን ማለት ነው። ስለዚህ ዲያስፖራ ከሆናችሁ በጣም ብዙ ፈልጉ ከሆነ የዶኔሽን ሊንክ እንግዲህ ቲክቶክ ባዮ ላይ ታገኛላችሁ። ስልክ እየደወላችሁ ዶኔት የምታደርጉበት መንገድም እናመቻቻለን ማለት ነው። የሚገርም ጊዜ እንደሚሆን እርግጠኛ ነኝ። አሁን የኢሰፈና ሲዝን ያለ ነው። ከጁላይ 1 እስከ ጁላይ 4 በጣም የሚገርም የኢትዮጵያዊ የሆነ ኢቨንቶች ይኖራሉ። እየሄድኩኝም አሳያችኋለሁ ማለት ነው። እወዳችኋለሁ። ቴንክ ዩ። ያምኑዳለን ብሮ። እንግዲህ ሰምታችኋል። ይሄ በጣም ሲሪየስ ነገር ነው። የልብ ህመም ደግሞ በነገራችን ላይ በጣም ከባድ የሆነ ነገር ነውና እኛ ዶላር የለንም ኢትዮጵያ ውስጥ ዶላር አይተን አናቅም። እንደ ዶላር ያላችሁ ዲያስፖራዎች መላ በሉ። ወደ ቀጣይ ቪዲዮ ልሰዳችሁ። እኔም ብር የለኝም፣ እኔም ደሃ ነኝ። አንተም ኮልሚልከ አታስጨንቀኝ። እነዚህ ልጆች ይመቹኛል። የምር ነው። በስመ አብ የምር እህትና ወንድም ናቸው ይመስለኛል። እንትናቸውም እንደዛ ነው ኮንቴንታቸው። እኔ ራሱ አንድ እህት አለችኝ። አጋጣሚ ሆኖ አብረኛ አትኖርም እንጂ ብትኖር ፍዳውን ነው ማበላት። እንደዚህ በቃ መከራዋን ነበር ማሳያት። አምልጠሻል አጠገቤ ባለመሆንሽ። ቀጣይ ቪዲዮ ላሳያችሁ። እነዚህ ባልና ሚስቶች ደግሞ ፈታ ነው የሚያደርጉኝ። የምር እርጉዝ ነው ለራሱ ማን ረፍት አይሰጣትም። በቃ እንደዚሁ ሲያስደንሳት ልጅ ሲያድግ ዳንሰኛ ነው የሚሆነው ታያላችሁ። የምር ቀጥ ይመቹኛል። በዚህ ዳንሰኛ ነው፣ ሙዚቀኛ ነው ምናምን፣ ግን ቤት ውስጥ እንደዚህ ፈታ ያደርጋት ማለት። እኔ ራሱ ሳገባ ትንሽ ጊዜ ነው በቃ ሚስቴ ካሁኑ ወቂ ምንም መተኛት የለም እረፍት የሚባል እንደዚህ ያስደነስኩሽ ምንም ማርገዝሽ ራሱ ሳይገባሽ ትወልጃለሽ። ኤኒዌይዝ መቻት ቀጣይ ቪዲዮ ደግሞ ላሳያችሁ። ትንሽ ፈታ አድርጋችሁ ይሄ የዶሚኔት የኔ እናት 30 እኮ አልሞሻል እኮ እንዴ። ከዚህ በኋላ ንግርሽ ወድቄ እኮ አይደለም መጠራሽ፣ እድሜሽ ነው እንደዚህ ወደ ኋላ እኮ የሚጎትትሽ። አንዴ አባትሽ መጣ ቤት ክፍት ሳርግ እግሬ እኮ ነው የኔ ጌታ። እባክህ የሴት ሽማግሌም ቢሆን ልከውሰድልኝ ልጄን። አንድ ሴት ሽማግሌ ላይ ተሰማኝ፣ አሳዘነኝ። እውነት እናትሽ መጣ በነጋቱ ኮኮኮ ማለት ድጋ እግሬ ሊወድቅ እኮ ነው የኔ ጌታ። ድጋሚ የኔ ጌታ ማለት 30 ያልፋትን ልትወሰድልኝ። ውሽማ አርጋታለሁ፣ ውሽማ አርጋት። እኔ ደግሞ ለውሽማ ማትበቃም ስል ሹገርም ብቻ ትሁን ገንዘቡ ከኛ ነው። አሳዘነኝ፣ ተሰማኝ። ይኸውልሽ 30 አልፎሻል እኮ ይነት ጥዬ ምናምን ሄዳለሁ ማለት ነው። የለሽም እኮ ከፈለኩኝ ማለት ጥዬሽ ሄዳለሁ። ድጋሚ መጥቼ አብሬሽ እሆናለሁ። ጥዬሽ ሄዳለሁ። ድጋሚ መጥቼ አብሬሽ እሆናለሁ እኮ ስልጣኔ እኔ ነው። እንደውም አልፈልግሽም የኔ ፍቅር። በቃ እሺ የኔ ፍቅር። የምር ይሄን ነገር እንደዚህ የምታረጉ ወንዶች ግን ተው። የምር ሴቶቹ ላይፋቸው ላይ ሀፕን የሚያደርገው ራሱ ነው። 30 ምናምን አትበሉ። በቃ እግዚአብሔር የፈቀደ ጊዜ ያገባሉ። ይሄ ዶሚኔት የሚባለው ቲክቶከር የሱ ተጽዕኖ ነው። እውነት ረፉ። በቃ በጊዜያቸው ሲያገኙ ያገባሉ። አትንኳቸው። የዘመር ጥቅሙ ምንድነው? ተርበህ ስትሞት ደግሰው ይቀብረዋል። ማይ ጋድ እቺ ደግሰው ቀብረዋት ነው። እውነት ቤተሰቦች በስምንት እናንተ ደግሞ የምትሸከማት የት ነው የምትሄድ? ቤተሰብ ልትሆናት ነው ቤተሰብ ልትሰጣት? የምር ግን ማለት ነው ቤተሰብ እኔ ከቤተሰብ ርቄ ነው ያለሁት። ግን አንዳንዴ
በቃ ሰላማቸውን ብቻ ይብዛላቸውና እዛው ባሉበት ይኑሩ። ተከባብረን ተፈቃቅረን ተነፋፍቀን ይኑሩ የምንልበት አጋጣሚዎች አሉ። ቤተሰብ የማይደርስላችሁ ጊዜ አለ። ወዳጅ ዘመድ ከጎናችሁ ያለ ሰው ብቻ በፍጥነት የሚደርስላችሁ ሞሜንት ማለት ነው። ያን ስታስበው ኦፍኮርስ ቤተሰብ ምንም ጥቅም የለውም። ከስጋና ደሙ ከዝምድናችን ውጭ ምንም የለም ብለን እናስበት አጋጣሚዎች ይኖራሉ። አክቹዋሊ ግን ደግዘ ቀብሯል። እኔ እንደዚህ እዚህ ደረጃ ላይ እንድረስ አላውቅም። ይሄ ግን ዘመድ ሊሆናት ነው መሰለኝ ይዟት ሄዶ እስኪ እናያለን። ዘመድ ካረጋት ቀጣይ ቪዲዮ ላሳያችሁ። እስኪ ደግሞ ፈታ ነው የሚያረጋችሁ። በየየ አረ ወለቀ እኮ ይሄ ደረቷ ላይ ያለው ነገር ወደቀ። ምንድነው? እይስ የሆነ በቃ አረ ይሄ ነገር አይጎዳባትም ወይ እንትን አይልም ወይ አይወርድም? እንዴ የምትንጪው ለምንድን ነው እንዴ? እንተሳሰብ እንጂ ተው በቃ ተው። እኛ ወደቀ ከምን ወደቀ ያልን እየተጨነቅን ታረገበዋለሽ አንቺ እንደጉድ። ሌላኛውን ደግሞ የሰሞኑ መነጋገሪያ የሆነችው ልጅ ላሳያችሁ፣ በገንዘብ ጉዳይ የምታወራው ማለት ነው። ከሚያሳዝን ነገር መሀል ማለት ነው እግዚአብሔርን ስንት ገርዳሜ መኪና የነዳ እግዚአብሔርን ይሄን የመሰለ መኪና እንደዚህ ዝናብ እየዘነበብኝ በጣም ያዘንኩት ጌታ፣ በጣም ያዘንኩት። ምንድን ነው የሚያሳዝንሽ? ምን ይሁን ታዲያ? እንደዚህ ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያሳስቡ እኔ እኮ ግራ የሚገባኝ በመሰረቱ ቸርች የሚሄድ ሰው በረከትን ፈልጎ ነው አይደለ? ሲሄድም ሲመለስም ቅርብ ከሆነ በእግሩ ቢሄድ ይመከራል በረከትን ለማግኘት። አንደኛ፣ ሁለተኛ ያንቺ በእግርሽ መሄድና መልክሽ ምን አገናኘው ነው። አሁን እኔ ክፉ መናገር አልፈልግም፣ ግን ሴቶች ገንዘብ ይወዳሉ፣ መኪናና ጎማ ያለው ወንድ ይወዳሉ ሲባል አያምኑም። ይኸው አሁን እሺ ምን ይባላል? ባንቺ የተነሳ እንዳለ ሴቱ ይጨፈጨፋል። መልክሽ እግዚአብሔር የሰጠሽ ነው። ቸርችሽ ማመስገኛሽ ማምለኪያሽ ቦታ ነው። መልክሽ ደግሞ መልክሽ ነው። እናቴ መኪናው ጋር ምን አገናኘሽ? አሁን አንቺ ገንዘብ ወዳድ ነሽ ብልሽ እንደው ይፈረድብኛል። ወገን እናንተ መስክሩሽ፣ ይፈረድብኛል። እንደዚህ እያላችሁ እኮ ነው እንደው። እሺ ቀጣይ ሊከሱ ነው መሰለኝ ይላል ኬብሮን የቀብር አስፈጻሚ። መክሰር አለባቸው እኚህ ሰዎች እና እኛ ለራሳችን ኑሮ ራሱ እኮ ሊደፋን እኮ ነው ወገን። ኑሮ ራሱ እኮ ሊደፋን እንሙትን በግድ ገና እኮ ነን። ተው እንኑር። ቀብር ቤቶችን ሳያቸው ራሱ በጣም ነው የሚያስፈሩኝ። ይቅርታ አድርጉልኝና እዚህ ጋር ካላችሁ ያስፈራል። ቀብር ቤት ሳጠን ምናምን ማየት በራሱ በጣም ነው የሚያስፈራው። ሊከሱ ነው እንዴ? እንሙት? ተው ትንሽ እንኑርበት፣ ትንሽ እናገግም። እንደ ረተው ኧረ እየተሳሰብን። የመጨረሻ ቪዲዮ ላሳያችሁ። እንደ እኔ ሚስት ካገባ ይኸውልህ በቃ አለቀልህ። ተመሳሳይ ድብድብ ነው ደግሞ ትደባደቡ። አባቴ በቃ በቢጃማ ሆናለ ዝናብ ውስጥ ደከማት። ምንድን ነው እቺ? በእርግጠኝነት እኛ ቤት ስትመጣ እህቴ ናት። እቺ እህቴ ናት። እሷ ናት እንደዚህ የሚያደርጋት እኛ ቤት እንጂ እንደ አይነት ሚስት እኔ የለኝም አይኖረኝም። የኔ እናት እስቲም ከሆንሽ ድብድብ ምንም አያደርግልሽም፣ ይቅርብሽ። በሰላም እንኑር። እሺ እህቴ ከሆንሽ ደግሞ እረፊ። እኔ ከያዝኩ አለቅሽ። ዋትስአፕ ጋይስ፣ ለማንኛውም ትንሽ ፈታ ዘና ያደርጋችኋል ብዬ አሰብኳችሁ ቪዲዮዎች ጠቅምቀም ማድረግ ያመጣላችኋል። ለዛሬ አዲስ ሆናችሁ ቻናሌን ሰብስክራይብ አድርጉ። በእናታችሁ ቻናሌን ሰብስክራይብ እሺ፣ ሰብስክራይብ አድርጉ። ያርነ መልእክት እንደተጠበቀ ይሁን። 1000 ህጻናት ማለት ቀላል አይደለም። የልብ ማን ማለት ነው ማሳከም ሰው ጋር ካልከዛ በላይ ይሆናል። ዛሬ ላይ ማታ 3 ሰዓት ላይ ይገባል። ሰላም ዋሉልኝ።